ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በጌታ ሰላም ላችኋለሁ። የጌታ ሰላም ይብዛላችሁ። በርቱ። ለአምላካችን ቃል ሁሉ ጊዜ ማለት ነው። ደግሞ ለጌታ ቃል ጥቂት ደቂቃ ይኑራችሁ። ኢየሱስ ጌታ ነው። ደግሞ አደራላችኋለሁ። በየዕለቱ የአምላካችን ቃል አንድ ምዕራፍ እንድታነቡ ነው የምፈልገው። አንድ ምዕራፍ ብቻ አንብቡ። በጣም ጣፋጭ የሆነው መዝሙረ ዳዊትን ብትጀምሩ ደስ ይላል። ምክንያቱም ምክርም አለው። ኢየሱስ ጌታ ነው። ደግሞ ለማንበብም በጣም ኢየሱስ ጌታ ነው። አጭር ምዕራፍ ቁጥሮች ስላሉ በምዕራፎች ውስጥ እና ቶሎ እንትን ይላል። ስለዚህ አንብቡ። በጌታ እላችኋለሁ። ወደ ዛሬ ሀሳባችን እንመለሳለን። ተባረኩ። ይቅርታ። በክፎቹ ምክር የማይሄድ በኃጢአተኞችን መንገድ የማይቆም በዘፋኞቹ ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚያሰኘው በእግዚአብሔር ሕግ ነው። ሕጉንም በቀንና በሌሊት ያሰለስለዋል። እርሱ በአዋራጃ ውሃ ዳር እንደተተከለች ፍሬዋንም በየወቅቱ እንደምትሰጥ ቅጠሏንም እንደማይጠወልግ ዛፍ ነው። የሚሰራው ሁሉም ይከናወንለታል። ክፎች ግን እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስዳቸው ገለባ ናቸው። ስለዚህ ክፎቹም በፍርድ ፊት ኃጢአተኞቹም በጻድቃን ማህበር መቆም አይችሉም። እግዚአብሔር የጽድቅን መንገድ